ሰላም ሰላም ውድና የተከበራችሁ ውድ ኢትዮጵያውያን እህት ወንድሞቼ እንዴት ናችሁልኝ? እኔ ጋር እግዚአብሔር ይመስገን በጣም ሰላም ነኝ። በሀገር ውስጥም በውጭም ያላችሁት ወንድሞቼ ባላችሁበት ሰላማችሁ ብዚት ይበልኝ። እንኳን ለታላቁ ለዐቢይ ጾም በሰላም አደረሳችሁ። እንግዲህ በተለይ በዚሁ አጋጣሚ እህት ወንድሞቼም ሙስሊሞችም እንኳን ለረመዳን ጾም በሰላም አደረሳችሁ ላለሁኝ። ያው እንግዲህ በተለይ ይሄ ቪዲዮ ማለት ነው ክርስቲያን የሆናችሁ በአረብ ሀገር የምትገኙ ይሄን ቪዲዮ ለክርስቲያኖች ለሚጾሙ ሸር አድርግላችሁ ይጠቅማችኋል ብዬ ነው። ያው እኔ የምጠቀምበት ነው። ያው እንግዲህ ዛሬ ከሰኞ ጀምሮ ታላቁ የዐቢይ ጾም ተጀምሯል ማለት ነው። ያው በአረብ ሀገር የምኖረው ደግሞ እኛ ክርስቲያኖች ደግሞ ለመጾም ደግሞ የተለያዩ ነገሮች ያው አብዛኞቹ ምግቦች ከጾም ንክኪ ናቸው። ስለዚህም ራሳችን እንዴት አዘጋጅተን መጾም እንችላለን የሚለውን እንግዲህ እኔ የጠቀመኝ እህቶቼ እናንተም ተጠቀሙበት እላለሁ። ያው ቪዲዮውን ሼር አድርጉት። እንግዲህ ያው ሁላችሁም ታውቃላችሁ ይሄ ምግብ በተለይ በአረብ ሀገር ይገኛል። እኔ በጣም ነው የምወደው። በተለይ በጾም ጊዜ አተጾም ሳይሆን በጣም ነው የምወደው። ቀለል ያለ ምግብ ነው። እንደገና ደግሞ ብዙም ብርም አይደለም። በራሳችሁ እንኳን ብትገዙራችሁ የማይጎዳችሁ ነው። እንግዲህ አብዛኞች አረብ ሀገር የምትገኙ ብዙ መዳሞች እሺ የማይሏችሁ ካላችሁ ነው እንግዲህ የሚፈቀድላችሁ ደግሞ እራሳችሁ እንደዚህ አድርጋችሁ አዘጋጅታችሁ መስራት ትችላላችሁ። በነገራችን ላይ በዚህ ሙሉ ነው የመጣው። በዚህ ሙሉ ነው የመጣው። ነገር ግን እንትን በውሃ ዘፍዝፋችሁ አንድ ቀን ታሳድሩታላችሁ። እንደዚህ ነው የሚሞላው ማለት ነው። እና ፈላፈል ነው የሚሉት። ያው አረብ ሀገር የተለያዩ ቦታ ደግሞ ጠሚየም ይሉታል፣ ፈላፈልም ይሉታል። ብቻ በዚህ ፈላፈል ላይ ምን ግብአቶች ታደርጋላችሁ መሰላችሁ? በመጀመሪያ በውሃ ከሱቅ እንደዚህ ነው እንደዚህ ነው የሚሸጠው። እንግዲህ ከኛ ሱፐር ማርኬት እንደዚህ ነው ያመጣችው ስትይቱ። በነገራችን ላይ በጣም ርካሽ ነው፣ 6 ብር ማለት ነው። እንደዚህ ታመጡና ከዛ ልክ አንድ ቀን ማታ ስትተኙ ዘብዝፋችሁት። እኔው በዚህ ነው በቢጫው ዘብዝፊው ያደርኩኝ ማለት ነው። አንጠፍጥፊው ነው። አሁን እንደዚህ አድርጋችሁ አንድ 24 ሰዓት አይሞላም፣ ችግር የለም 20 ሰዓት ብቻ ማታ ትተኛላችሁ። ቀን ዘብዝፋችሁት ማታ መልሳችሁ መፍጨት። ማሽኑ ደግሞ ይሄ ነው የለሐም መፍሩም ወይም ለሐም ስጋ የሚፈጭበት ማሽን ማለት ነው። እና እንግዲህ ያው ቪዲዮ እንዳይበዛባችሁ ግብአቶችን እንዴት አድርጋችሁ የሚደረጉ ግብአቶችን ላሳያችሁ። በመጀመሪያው ሽንኩርት ነው፣ ቀይ ሽንኩርት ማለት ነው። ከዛ ደግሞ ነጭ ሽንኩርት እዚህ ላይ ያለላችሁ ነጭ ሽንኩርት። ከዛ ደግሞ በርዱንስ። እንግዲህ ኢትዮጵያ እያለሁ ምን እንደሆነ አላውቅም። ማርያምን በርዱንስ ነው በአረብ ሀገር ሁላችሁ ታውቃላችሁ የሚለውን ቅመሞች። ይሄ ደግሞ ከሙን ነው። ይሄ ደግሞ ከሙን ታውቃላችሁ መቼም አረብ ሀገር ያላችሁ ቅመማ ቅመሞች አይጠፋችሁም ብዬ ተስፋ አለኝ። ይሄ ደግሞ ያው ድንብላል ነው ኬስባራም ይሉታል በእኛ ድንብላል፣ በእነሱ ኬስባራም ነው። ይሄ ደግሞ ጥቁር ቅመም ነው እዚህ ጋር ማለት ነው፣ ጥቁር ቅመም ነው። እና ይሄ ደግሞ ይሄም ኬስባራ ነው የሚሉት። ኬስባራ ያው እንትን የተፈጨው ማለት ነው። እንግዲህ እንደዛ አድርጋችሁ ከዛ ጨው ታረጋላችሁ። መልህ ወይም አሻቦ ማለት ነው። እንግዲህ በአማርኛም ጨው አሻቦም በተለያየ ክልል ያው እንደ ስያሜው ነው። እንደዚህ አድርጋችሁ እነዚህን ግብአቶች ለእናንተ ያደረጋችሁን ያቅማችሁ ነው። እኔ ምሳሌ በዚህ አንዳንድ ማንኪያ ነው የሚደረገው ነው ያለች ሴትይቱ። በነገራችን ላይ በጣም ጎበዝ ናት። በነገራችን ላይ በዚህ አጋጣሚ መዳሜን በጣም አመሰግናለሁ። እነሱም አዘጋጅተዋል። ስለዚህ እኔ ይሄን ምግብ ወደዋለሁ ታውቃለች። ግን ያው ቢያንስ አንድ ምግብ እንደዚህ አዘጋጅና ከዛ ፍሪጅ ነው የሚደረገው፣ ፍሬዘር ፍሪጅ ያለችኝ ማለት ነው። እንግዲህ ከምወደው ምግብ ይሄን አምታልኛል። እግዚአብሔር ይስጣት በዛው አጋጣሚ። እኔም እንግዲህ እነዚህን ግብአቶች አድርጌ እንግዲህ በማሽን ልፈጨው ነው ማለት ነው። እና ውዶችዬ በአረብ ሀገር ያላችሁ እንግዲህ ያው ጾም በነገራችን ላይ ታውቃላችሁ የሁሉም እምነት የሚጾም እምነት ያላችሁ የምጾሙ እምነት ያላችሁ ጾም ምን አይነት በረከት እንደሚያመጣ ታውቃላችሁ። እኔ እውነት ለመናገር በምጾምበትና በማልጾምበት ሰዓት ያለው ነገር ልዩነት አለው። በነገራችን ላይ ጾም በረከት ነው። ጾም ሰላም ነው። በቃ በጾም ጊዜ ጠይቃችሁ የምታጡት አለ አይደለም፣ ሁሉም ይሰጣችኋል። በቃ ስትጾሙ በቃ ራሳችሁን የምታዩበት ነው፣ ራሳችሁን የምታዳምጡበት ነው። በቃ እኔ ምን ልበላችሁ እንግዲህ እግዚአብሔር ይመስገን እንግዲህ ከአረብ ሀገር ከመጣሁ ጾም ከጀመርኩኝ እግዚአብሔር ይመስገን ወደ 6 ዓመት እንደዚህ ሊሆነኝ ይችላል 6 ዓመት ብዬ አስባለሁ። ግን በነገራችን ላይ እዚህ ሀገር
ጾም ለመጾም ከባድ ነው ምናምን። እኔ በቃ እግዚአብሔር አግዘኝ፣ በቃ እኔ መጾም እፈልጋለሁ፣ እግዚአብሔር አግዘኝ። በተለያየ ነገር ልትፈተኑ ትችላላችሁ። ነገር ግን መጾም እፈልጋለሁ አምላኬ ሆይ ግን አንተ አግዘኝ የሚመጣብኝን ነገር ብላችሁ እናንተ ዋናው ከልባችሁ ቆረጥ ብላችሁ ጾምን መጾም ከፈለጋችሁ እህቶች ማርያምን አያቅትም። አረብ ሀገር የተለያየ ምግብ ነው የምትፈልጉትን አይነት ምግብ አለ። በቃ አዘጋጅታችሁ መብላት። እንዶ አረቦች እንኳን ባይገዙላችሁ በራሳችሁ ገዝታችሁ ብትጾሙ እግዚአብሔር በሰው ሀገር በባህድ ሀገር ማለት ነው እንዴት እንዳሰባችሁት እንዴት ለመጾም ያላችሁ ጉሴ እግዚአብሔር ደግሞ ምን አይነት ጸጋን በረከት እንደሚሰጣችሁ በስመ አብ ጠይቁኝ። በነገራችን ላይ ብዙ አረብ ሀገር የሚሉ ጀግና መንፈሳዊ ሴቶች አሉ። እኔ በጣም ነው የምደነቅባቸው። እግዚአብሔር ነው እኔ ከነሱም የተማርኩት ነኝ። እና እህቶቼ ጾሙ፣ በቃ በጾም ሰዓት ጾሙ። በቃ ጾማችሁ በመጨረሻው የምታገኙትን በረከት በጣም ብዙ ነው እህቶቼ። ጾም አያመልጣችሁ እንኳን አይደለም ካደገ ሀገር ተቀምጥ ከፉ ብትሆነ ራሱ ማለት በቃ እግዚአብሔር መዳሞች እንኳን አይቻልም እንደዚህ ብላችሁ በቃ እየገዛችሁ ማርያም እንዲሁ ቢፈጅባችሁ ራሱ 500 ብር 400 ብር እንዲሁ ራሱ ለሁለት ወር ጾም 400 500 አይፈጅባችሁ። ቢከት በጣም ትናንሽ ነገር ነው የሚያስፈልገው ማለት ነው። ጾም ለመጾም ማለት ነው ብዙ ነገር አያስፈልግም። በነገራችን ላይ ያው አብዛኞቹ መዳሞች ያውቃሉ እኛ እንደምንጾም። አሁን ምሳሌ በእኛ ግሩፕ የምንጾመው ጓደኞች እንዳለ ሁሉ ይጾማሉ። ደስ ነው የሚሉት እግዚአብሔር ነው ደስ ነው የሚሉት። በቃ እኔ ብቻ ልነግራችሁ አልችልም። እና እግዚአብሔርን ስታስቡ እግዚአብሔር በማያከብሯችሁ ሰዎች ያስከብሯቸዋል። ማርያምን ነው የምላችሁ። እኛ አሁን የኔ ሴትየውም ዱቄትም በኬሻን ያመጣችልኝ ዳቦ ገ ስለመጋገር ማለት ነው። ይሄንም የምወደው ምግብ ይሄንም አመጣችልኝ። ብቻ እግዚአብሔር እናንተ ከልባችሁ ሆነ እግዚአብሔር እያንዳንዱ ነገር ያዘጋጃል። ብቻ እናንተ ከልባችሁ እግዚአብሔርን በቃ እጾማለሁ አግዜ ብላችሁ ተነሱላችኋል ውዶችዬ። እንግዲህ በመላው ዓለም የምትገኙ ክርስቲያኖቶች ይህን ቪዲዮ ለእህቶች ሼር አድርጉላችሁ። ደግሞ ጾም ለመጾም ምክንያት አታውዙ፣ መጾም ትችላላችሁ። ለምን በዳቦ አጾም? በቃ ጾሙ እናንተ ከልባችሁ ማለት ነው። ይሄ ነው ብላችሁ ምክንያት አታውዙ። በቃ እግዚአብሔርን በቃ ተስፋ አድርጋችሁ ኃይልን በሚሰጠኝ በክርስቶስ እችላለሁ እኔ መጾም እችላለሁ ብላችሁ ጾሙ። እኛ ስንጀምረው ማለት እየታገልን ነው። ከዛ በኋላ እግዚአብሔር ይመስገን ነገሮችን የልባችን አይቶ አስተካክሎልናል። ሁሉም በአረብ ሀገር የሚጾም እየታገለ እየተፈተነ ነው። ስለዚህ መጾም አለባችሁ ብዬ አስባለሁ እህቶቼ። እንግዲህ ይሄን ቪዲዮ እንደምትወዱልኝ ተስፋ አለኝ። ሼር አድርጉ ለክርስቲያኖች ለሚጾሙት ማለት ነው። እስቲ እንግዲህ በማሽን ስፈጅ ደግሞ የተወሰነ ቅንጭብ አድርጌ ያሳያችኋለሁ ውዶችዬ። እንግዲህ ውዶችዬ ነጭ ሽንኩርቱን እንደገና ደግሞ በርዱን ሳርጌና ድንብላል አድርጌ ቀላቅያለሁ ማለት ነው። ያው እንግዲህ ልፈጨው ነው በማሽን ማለት ነው። በዚህ ማሽን ነው የምትፈጩት። ካላችሁ በዚህ ማሽን ፈጩ፣ ከሌላችሁ ደግሞ ከውጭም ማስፈጨት ትችላላችሁ አንድ ጊዜ ማለት ነው። ከዛ ፍሬዘር ታደርጋላችሁ። እሺ ውዶችዬ እንግዲህ ይሄን ይመስላል። ያው ፈጭጭ ጨረስኩኝ ማለት ነው። ያው በጣም ደስ የሚል ማሽን ነው። ቶሎ ነው የጨረስኩት። ይሄን ይመስላል። ይሄ ስንት ብር እንደታውቃላችሁ? ማርያምን 6 ብር። ያው በዚህ ሙሉ ነው የመጣ ተነክረው ስላደረ በዚህ ሙሉ ነው የመጣ። ያው ይሄን የመሰላችሁ በ6 ብር በቃ ማለት አንድ ጊዜ ይሄን ሌላ እያቀያየራችሁ የምትበሉበት ምግብ ነው። ሁል ጊዜም አይደለም ግን እያቀያየራችሁ ደግሞ ለፍጥነት ራሱ ደስ ይላል በጣም። መስራዎች ደግሞ ማለት ነው በዚች ነው የምትለኩት። ቆይ ያሳያችሁ በዚች ማለት ነው። ይሄው ይቺ ናት መለኪያዋ። ያት ይቺ ናት እንግዲህ ይኖራችኋል ብዬ ተስፋ አለኝ። ያት ይቺ ናት። በዚች ሙሉ ነው የምታረጓት። በዛ ይቺ ደግሞ እንትን ማዘጋጃዋ ናት። ያት ይቺ መንኪያዋ ማለት ነው። እንደዛ ታረጉና በዘይት ያው ዛሬ መስራት ፍላጎት ስለሌለኝ ነው እንጂ አሳያችኋለሁ። ግን አንድ ቀን ሰርቻ አሳያችኋለሁ ስሰራ ማለት ነው። ያው ይሄን ይመስላል ውዶችዬ። እናቶቼ እንደዚህ እያደረጋችሁ እያዘጋጃችሁ ብሉ።
በተለይ ክርስቲያኖች ሰላጣ አለ፣ ድንች አለ። አሁን ምሳሌ ይሄን ስትበሉ ይሄን በዚህ ተጠብሳላችሁ፣ በዘይት ነው የሚጠበሰው። ከዛ በጣጠስም ድንች ማለት ነው ትሰራላችሁ። ከዛ ኺያራ ታረጋላችሁ፣ ካስ ታረጋላችሁ። ከዛ በላይ ልክ በሰንዶሽን አድርጋችሁ ነው የምትበሉ። በጣም አሪፍ በቃ ደስ ሲል ማርያም ነው የምላችሁ። እኔ እንዲሁ ቁርስም እራትም ብበለው እኔ አልሰለችውም። ያን ምግብ በጣም ነው የምወደው። እንግዲህ ለምን እንደሆነ አላውቅም፣ በጣም የምወደው ምግብ ነው። እና ያው ስለምወደው እንግዲህ እናምታልኛል እግዚአብሔር ይስጥ። በነገራችን ላይ መዳምዬን አመስግኑልኝ። አንዳንድ ጊዜ ያለ አይደለ ጥሩ መዳሞችም ክፉ መዳሞች እንዳሉ ጥሩ መዳሞች አሉ። ግን እውነት ለመናገር እንደው አብዛኞች መዳሞች ጥሩ ናቸው። እውነት ለመናገር በዚህ መልኩ እንትን አይሉም። ቢያንስ መጋዝ ያንገዛም ቢሉ እንኳን ማለትም አስቤዛ አንገዛም ቢሉ እንኳን በራሳችሁ ገዝታችሁ እንደዚህ ማድረግ ትችላላችሁ። በጾማችሁ ጾሙ። በረከትን፣ ፍቅርን፣ ሰላምን በቃ ደስታን የምታገኙበት ነው። ውድ ክርስቲያኖቶች ምክንያት አታውዙ። ምክንያትማ ካበዛችሁ ምክንያትማ ከደረደራችሁ ሰይጣን የሚመጣና በአይናችሁ በጆሮአችሁ አረ እንደዚህ ነው እያለ ወደ ኋላ ነው የሚያስቀራችሁ። መቼ በሞት እንደምንጠራ አናውቅም። በኋላ ከአምላካችን ፊት ስንጠየቅ ምን ሰራችሁ ምን አረጋችሁ ስንባል ጥያቄ በምንጠይቅበት ሰዓት ጥያቄያችን እንዳይጠፋብን አሁን ነው የነፍሳችንም እናዘጋጅላለሁም በየትም ቦታ እንሆን ዋናው እግዚአብሔር የሚፈልገው ለኛ እግዚአብሔር የሚፈልገው ልባችን ብቻ ነው፣ ሌላ ነገር አይደለም። እናንተ ከልባችሁ ስታረጉ እህቶቼ ልንገራችሁ እግዚአብሔር ነገሮችን ሁሉ ያዘጋጃል። ክፉ ቢሆንም አራዊት ቢሆንም ራሱ ሰዎቹ ማለት ነው ማርያምን ጾሙና እዩት። በጣም ነው ደግ የሚሆኑ ራሱ እግዚአብሔር ያስተካክላቸዋል። ስለዚህ እህቶቼ እንግዲህ የምትጾሙ የበረከት የሰላም ያድርግልን። ከሚቀበሉት አባቶች እናቶች ያድርግልን። ፈጣሪ ሀገራችን ኢትዮጵያ ሰላም ያድርግልን። በሀገራችን ጦርነትን ያንሳልን። ሰላምን፣ ፍቅርን፣ አንድነት ይምጣልን። ሁላችሁም እንግዲህ ጾሙ። የእህት ወንድሞቻችን ያው እንግዲህ ረመዳን መጥቷል። እነሱም የሰላም የፍቅር የጾም ያድርግላቸው። እንግዲህ ሁላችንም በየሃይማኖቶች ለሀገራችን አገር የጋራ ናት፣ ሃይማኖት የግል ነው። ሁሉም በሚያምነው እምነት እንግዲህ እየጸለየ እየሰገደ እንግዲህ ለሀገሩም ሰላም እንዲመጣ በየሃይማኖቱ ይጸልያለሁኝ። እህቶቼ እንግዲህ መልካም ጊዜ ይሆንላችሁ። ቪዲዮን ከወደዳችሁ ሼር አድርጉ፣ ላይክም አድርጉኝ። ያው ቪዲዮ አልሰራውም ግን ይሄ በጣም ይጠቅማችኋል ብዬ ስላሰብኩኝ ነው ይሄን ቪዲዮ የሰራሁላችሁ እንጂ ያው ቪዲዮ አልመቼ እያለ ብዙም አልሰራም። እና ውዶችዬ እንግዲህ በላይክ በሼር በተለይ ለክርስቲያኖች እህቶቼ ስለሚጠቅማቸው ለነሱ ማለት ነው ሼር አድርጉ። እንዲሁም ደግሞ ይሄን ምግብ መብላት የሚፈልጉ ሌሎች እምነት ተከታዮች እንግዲህ ሼር አድርጉት። ይጠቅማችኋል ብዬ ተስፋ አለሁኝ። እኔ የጠቀመኝ ነው እንግዲህ ለእናንተም ይጠቅማችኋል ብዬ ያቀረብኩላችሁ እና የጾም ምግብ የተለያዩ ምግብ እናንተ ካልሰነፋችሁ ማዘጋጀት ትችላላችሁ። ምግብ የለም ብላችሁ ከጾማችሁ እንዳትሰናከሉ፣ ራሳችሁን ለአጋንንት ወይም ለሰይጣን አሳልፋችሁ በሱ ሀሳብ እንዳትሄዱ ላሉ ውዶችዬ በየትም ቦታ ሆኑ በምትችሉ ጾሙ እላለሁኝ እና መልካም ጊዜ ይሁንላችሁ። ውዶችዬ እንግዲህ ይሄን ይመስላል ፈላፈል። ይኸው ሰትዬ የሰራቸው መዳም አናዲ እንዴት ደስ እንደሚል ማርያም። ይኸው በቃ እንደዛ አድርጋችሁ እየሰራችሁ ብሉ። ጠማጠም ኸያር ሐጡ አለይሃ። በቃ አሁን ቪዲዮ እንዳይረዝምባችሁ ማለት ነው። በቃ በዚህ ካሰይዋ በቃ አድርጋችሁ አዘጋጅታችሁ ልክ እንደ አምበርገር አድርጋችሁ ብሉ። እንግዲህ ይሄን ይመስላል ውዶች። ሼር አድርጉልኝ፣ ሰብስክራይብ አድርጉ። ሰላም ማለት ያው በኋላ ቪዲዮ ከምንዛዛ ያው አንድ ላይ ላሳያችሁ ብዬ ነው ውዶች። ይሄን ይመስላል እንግዲህ። መልካም ጾም ይሆንላችሁ የኔ ውዶች። ለሁላችን የበረከት ጾም ያድርግልን።